Allow me to gulp down some of that red stew, for I am famished. Sell me your birthright first. Give me some of that red stuff. I am starving. Sell me your birthright first. Look, I am dying of hunger. What good is a birthright then? Let me have some of that red pottage, I pray you. I am faint with hunger. Eat then, brother. It is ready. ሰላም በቀጥታ ወደ ዛሬው ትንታኔያችን እንግባ። በዚህ ማብራሪያ በሰው ልጆች ድክመትና በመለኮታዊ ዕጣ ፈንታ መካከል ያለውን አስደናቂ ፍልሚያ የሚያሳየውን የትውልዶች ታሪክ አብረን እንመረምራለን። የዛሬው ትኩረታችን ኦሪት ዘፍጥረት ምዕራፍ 25 ላይ ነው። ታላላቅ አባቶች እንዴት እንዳለፉ፣ ቀጣዩ ትውልድ ደግሞ ስልጣንና ኃላፊነትን እንዴት እንደተረከበ፣ እንዲሁም የሰው ልጅ ተፈጥሮ ከመለኮታዊ ዕቅድ ጋር እንዴት እንደሚላተም በጥልቀት የምናይበት ይሆናል። ወደ ጥልቁ ከመግባታችን በፊት ግን እስቲ ይህንን ጥያቄ እናስበው። የአንድ ትልቅ ዘላለማዊ ውርስ ዋጋው ስንት ነው? አንድ ሰው ይህን የመሰለ ትልቅ ጸጋ ለቅጽበት የረሃብ ማስታገሻ በቃ ለአንድ ሳህን ምስር ወጥ ሲል አሳልፎ ሊሰጥ ይችላል? እንግዲህ የዛሬው ታሪካችን የመጨረሻ ጣሪያ ምን ያህል አስገራሚና አሳዛኝ እንደሆነ ይሄ ጥያቄ አስቀድሞ ፍንጭ ይሰጠናል። ታሪካችንን በክፍል 1 እንጀምራለን። የፓትርያርኩ ወይም የአባቶች አለቃ መውጣት። እዚህ ላይ የአንድ ታላላቅ ዘመን ማክተምንና የኃላፊነት በትሩ ወደ ቀጣዩ ትውልድ የሚተላለፍበትን ወሳኝ ምዕራፍ እናገኛለን። የሚገርመው ነገር አብርሃም በእርጅና ዘመኑ ኬቱራን አግብቶ 6 ተጨማሪ ልጆችን መውለዱ ነው። ከነዚህም መካከል በኋላ ዮሴፍን የሚገዙት የምድያማውያን አባቶች ይገኙበታል። እነዚህን ልጆች ስጦታ እየሰጠ ወደ ምስራቅ ሸኛቸው። ታዲያ ለምን ቢባል አብርሃም ከሳራ አንድ ትልቅ ትምህርት ተምሮ ነበር። የእግዚአብሔር ቃል ኪዳን የሚቀጥለው በይስሐቅ በኩል ብቻ መሆኑን ጠንቅቆ ያውቅ ነበር። ለዚህም ንብረቱን ሁሉ መለኮታዊ ቃል ኪዳኑን ጭምር ለብቸኛው ሕጋዊና መንፈሳዊ ወራሹ ለይስሐቅ ብቻ ይተወው። በነገራችን ላይ የእስማኤል ዘር ከግብፅ አቅራቢያ በ12 ልጆች ተመሰርቶ ከሌሎች ጋር በተላላትነት ይኖር ነበር። እዚህ ጋር አንድ አስገራሚ ነገር እንመልከት። ከጥፋቷ በኋላ የሰው ልጆች ዕድሜ በከፍተኛ ሁኔታ እየቀነሰ መጥተዋል። ኖህ 950 ዓመት ሲኖር ሴት 500፣ ታራ ደግሞ 205 ዓመት ኖረዋል። የሆነበት ምክንያት ከጥፋቷ በኋላ በምድራችን ላይ የተፈጠረው ስነ ምህዳራዊ ለውጥ እንደሆነ ይታሰባል። ስለዚህ አብርሃም በ175 ዓመቱ ሲያልፍ ከቀድሞቹ አንጻር ሲታይ በጣም አጭር ቢመስልም ለዚያ ዘመን ግን በመልካም እርጅና ማለፉን የሚያሳየው። ዕድሜው አጭር ቢሆንም እጅግ የተሟላና ጥራት ያለው ሕይወት ነው የኖረው። አብርሃም ሲሞት ወደ ወገኖቹ ተከማቸ የሚል እጅግ ጥልቅ የሆነ መጽሐፍ ቅዱሳዊ ሐረግ እናገኛለን። ይህ ማለት ዝም ብሎ ሥጋዊ አካሉ በአንድ መቃብር ተቀበረ ማለት አይደለም። ምክንያቱም አባቶቹ የተቀበሩት በከለዳውያን ምድር ነው፣ እርሱ ግን ያረፈው በከነዓን ነው። ታዲያ ይህ ምን ማለት ነው? መንፈሱ ፍጹማን ወደ ሆኑት ጻድቃን መንፈስ መቀላቀሉን ነው የሚያሳየው። ለዚህም እኮ ነው ጌታ ኢየሱስ ክርስቶስ በኋላ ላይ እግዚአብሔር የሕያዋን አምላክ እንጂ የሙታን አምላክ አይደለም በማለት የተናገረው። አብርሃም ሲያልፍ አንድ አስገራሚ ክስተት ተፈጠረ። አስቡት፣ እስማኤል ወንድሙን ይስሐቅን ካፌዘበትና ከተለያየ ከ70 ዓመታት በኋላ ሁለቱ ወንድማማቾች አባታቸውን ለመቅበር በሳራ መቃብር በማክፔላ ዋሻ ተገናኙ። ይህ ቀላል መገናኘት አልነበረም። እስማኤል ይስሐቅን እንደ ሕጋዊ ወራሽ ዕውቅና የሰጠበት ታሪካዊ አጋጣሚ ነው። ለዚህ ሥነ ሥርዓት ምናልባትም የግብፃውያንን የማስከሬን ማቆያ ዘዴ ሳይጠቀሙ አልቀሩም። ምክንያቱም ረጅም ጉዞ ተደርጎ እስኪደርስ ድረስ አስከሬኑ መቆየት ነበረበት። ቀጥሎ ወደ ክፍል 2 እንገባለን። ጸጥታ የሰፈነበት ድልድይ። አሁን ታሪካችን በሥርወ መንግሥቱ ውስጥ ወሳኝ ድልድይ ወደ ሆኑት ወደ ይስሐቅ እና ርብቃ ያተኩራል። የይስሐቅ የትዕግሥት ፈተናዎች እጅግ አስገራሚ ናቸው። ይስሐቅ በ40 ዓመቱ ሳራ ከሞተች ከ3 ዓመት በኋላ ርብቃን አገባ። ነገር ግን ለ20 ሙሉ ዓመታት በመካንነት ዝምታ ውስጥ አለፉ። 20 ዓመት አስቡት። የልጅ ነገር ግን ከባድ ፈተና ሆነባቸው። በመጨረሻም በ60 ዓመቱ ስለ ሚስቱ ወደ እግዚአብሔር አጥብቆ ጸለየ። እግዚአብሔርም ጸሎቱን መለሰ። ርብቃም አረገዘች። እዚህ ላይ በጣም አስደናቂ የሆነ የጸሎት ስነ መለኮት እንማራለን። እግዚአብሔር ቃል የገባቸው ነገሮች እውን እንዲሆኑ የሰው ጸሎት ያስፈልጋቸዋል። ዝም ብሎ አይሆንም። ለምሳሌ ዳንኤል የተተነበየው የ70 ዓመቱ የኢየሩሳሌም መፍረስ እንዲያበቃ ጸልየዋል። ያዕቆብም ከእግዚአብሔር ስላለመናችሁ አልተቀበላችሁም ብሎ የጻፈው ለዚህ ነው። የይስሐቅ ጸሎት ደግሞ በኋላ ቃሉ ሥጋ እንዲለበስ ማለትም መሲሁ ወደ ዓለም እንዲመጣ እጅግ አስፈላጊ ነበር። ይህ የሚያሳየን እግዚአብሔር ከሞት ውስጥ ሕይወትን ለማምጣት የሰውን ትብብርና ጸሎት እንደሚፈልግ ነው። አሁን ደግሞ ወደ ክፍል 3 ተቀናቃኝ ወራሾች ወደሚለው ምዕራፍ እንሻገራለን።
መለኮታዊ ውርስ ከማኅፀን ጀምሮ ወደ ከፍተኛ ፍክክር ሲሸጋገር እንመለከታለን። ርብቃ ባረገዘች ጊዜ በማኅፀኗ ውስጥ ያልተለመደና ከባድ ጦርነት ተጀመረ። ልጆቹ በማኅፀን ውስጥ በጣም ይገፋፉ ነበር። በዚህ የተነሳ ርብቃ በከፍተኛ ግራ መጋባት ውስጥ ሆና እንዲህ ከሆነ እኔ ለምን እኖራለሁ በማለት አምላክን እስከ መጠየቅ ደረሰች። ይህ ተራ የእርግዝና ሁኔታ አልነበረም። ገና ከጽንስ ጀምሮ ብርሃንና ጨለማ የሚፋለሙበት ታላቅ መንፈሳዊ ጦርነት ነበር እንጂ። ርብቃ በጠየቀች ጊዜ እግዚአብሔር የሰጣት ምላሽ በጣም ግልጽ ነበር። ሁለት አሕዛብና ሁለት ወገኖች በማኅፀን ይሻሉ፣ አንደኛው ከሌላው ይበረታል፣ ታላቁም ለታናሹ ይገዛል አላት። ይህ መለኮታዊ ትንቢት ትልቅ ትርጉም አለው። መንትዮቹ ገና ተወልደው ምንም ክፉ ወይም በጎ ሳይሰሩ እግዚአብሔር በእቅዱና በምርጫው እስራኤልን ከኤዶም እንደመረጠ ያሳየናል። ለዚህም ነው ሐዋርያው ጳውሎስና ነቢዩ ሚልክያስ ያዕቆብን ወደድኩ ኤሳውን ግን ጠላሁ በማለት ይህንን መለኮታዊ ምርጫ የሚያስተጋቡት። የመውለጃዋ ጊዜ ሲደርስ የመጀመሪያው ልጅ ቀይ ሆኖ ወጣ፣ ሰውነቱም ሁሉ እንደ ፀጉር ማቅ ነበር። ስለዚህም ስሙን ኤሳው አሉት። ኤሳው ማለት ፀጉራም ማለት ነው። ልክ እንደ ትንሹ እንስሳ በፀጉር የተሸፈነ ስለነበር ስሙ በትክክል ውጫዊ ገጽታውን የሚገልጽ ነበር። ወዲያውም ሁለተኛው ልጅ የወንድሙን ተረከዝ ይዞ ወጣ። ስለዚህ ስሙ ያዕቆብ ተባለ። ያዕቆብ ማለት ደግሞ ተረከዝ ያዥ ወይም አሰናካይ ማለት ነው። ይህ ስም ዝም ብሎ የወጣለት አልነበረም። ወደፊት በሕይወቱ ሙሉ የሰዎችን ደካማ ጎን እየፈለገ በብልሃትና በሸር የራሱን ጥቅም ለማስከበር የሚሄድበትን መንገድ አስቀድሞ የሚያሳይ ትንቢታዊ ስም ነበር። የእነዚህ ሁለት ወንድማማቾች የሕይወት መንገድ እጅግ የተራራቀ ነበር። ኤሳው ችኩል፣ ተፈጥሮን የሚወድና አዳኝ ነበር። ራሱንም ሁልጊዜ ያደክመ ነበር። አባቱ ይስሐቅም ያመጣለትን ሥጋ ስለሚበላ በጣም ይወደው ነበር። በሌላ በኩል ያዕቆብ ጸጥተኛ፣ ከቤት ማይወጣና ብልህ እረኛ ነበር። የምስር ወጥ ያበስል ነበር። እናቱ ርብቃ ደግሞ እርሱን ትወደው ነበር። አያችሁ፣ የይስሐቅ ፍቅር በሆዱ በኩል ሲያልፍ፣ ርብቃ ደግሞ ያዕቆብን ታቀርብ ነበር። ይህ አደገኛ የወላጆች አድልዎ በኋላ ላይ ለትልቅ ቤተሰባዊ ቀውስ ምክንያት መሆኑ አልቀረም። አሁን ወደ ማብራሪያችን ዋነኛ ክፍል ደርሰናል። ውርስን በሾርባ መለወጥ። ይህ ታሪክ እጅግ አሳዛኝና ሞኝነት የተሞላበትን የታሪኩን ጣሪያ ያሳየናል። ኤሳው ከበረሃ በጣም ደክሞ ሲመጣ ያዕቆብ ምስር ወጥቶ ነበር። ኤሳውም ከዚህ ቀይ ወጥ አጉርሰኝ በማለት በከፍተኛ ስግብግብነትና ትዕግስት ማጣት ጠየቀ። ይህ የኤሳው ባህሪ አንድ ትልቅ ነገር ያስተምረናል። ጌታ ኢየሱስ በኋላ ላይ በዘሪው ምሳሌ በጭንጫ ላይ እንደወደቀው ዘር ብሎ የገለጸውን ጥልቅ ስር የሌለውና በትንሽ ፈተና ቶሎ የሚደርቅ ሰውን ልብ በትክክል የሚወክል ነው። ኤሳው ቀይ ያለ በመጮሁ ምክንያት ለዘላለም የሚጠራበትን አዲስ የቅጽል ስም አገኘ። ስሙም ኤዶም ተባለ። ትርጉሙም ቀይ ማለት ነው። ይህ ስም አዳም ከሚለው ቃል ጋር የሚዛመድ ሲሆን የሰው ልጅ ከተፈጠረበት ጭቃ ጋር ያለውን ትስስር ያሳያል። የሥጋዊ ምኞቱ መግለጫ ሆኖ ለዘላለም ተጣበቀበት። በእውነት የሚያስገርመው የዚህ ስምምነት ፍጹም ሞኝነት ነው። ኤሳው እነሆ ልሞት ነው ማለቱ ትልቅ ማጋነንና ውሸት ነበር። ለአንድ ጊዜ ምግብ ሲል መንፈሳዊ ትርጉም ያለውን ውርስ በማቃለሉ የዕብራውያን መልእክት ኤሳውን እግዚአብሔርን የማያከብር ይለዋል። በሌላ በኩል ደግሞ ያዕቆብ እግዚአብሔር ቀድሞውኑ ቃል የገባለትን ብኩርና ለማግኘት አላስፈላጊ ብልሃትና ሸር መጠቀሙ በጣም አሳዛኝ ነው። በመንግሥተ ሰማያት ማንም በሰውኛ ብልጠትና ማጭበርበር አያሸንፍ። እንግዲህ ማብራሪያችንን ስናጠናቅቅ ይህንን ትልቅና አነቃቂ ጥያቄ ልተውላችሁ ወዳለሁ። ኤሳው ለሆዱ ሲል ብኩርናውን እንደናቀው ግልጽ ነው። ነገር ግን ያዕቆብስ ይህንን ታላቅ መለኮታዊ ስጦታ እንደ አንድ ርካሽ የንግድ ዕቃ ቆጥሮ ሲደራደርበት በተዘዋዋሪ ብኩርናውን ንቆት አልነበረም። በረጅም ጊዜ ሂደት ብናየው ያዕቆብ ለዚያች ሳህን ሾርባ ከኤሳው በበለጠ እጅግ ውድ ዋጋ ነው የከፈለባት። የዛ ታሪክ ስለ ራሳችን ተፈጥሮ ብዙ ይነግረናል። የዛሬው ማብራሪያ ይህንን ይመስል ነበር። እስካሁን አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በቀጣይ እስከምንገናኝ ደህና ሁኑ። Give me some of that red pottage. I am famished. Swear to me now that you will sell me your birthright. Give me some of that red stuff. I am starving. Sell me your birthright first. Look, I am dying of hunger. What good is a birthright then? Let me have some of that red pottage, I pray you. I am faint with hunger. Eat then, brother. It is ready.